አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የሀገሬ ልጆች እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር ሁሉ ሰላም አልሐምዱሊላህ። ስራ፣ አፊያ፣ ጤና ሁሉ ነገር ሰላም ነው። ከኔ ጋር ሁሉ ሰላም አልሐምዱሊላህ። ስራ፣ አፊያ፣ ውሎ እንዴት ነበረ? ከኔ ጋር ሁሉ ሰላም አልሐምዱሊላህ። እና ዛሬ አንዳንድ ነገር ላውራ ብዬ ነው። ለምሳሌ ባለትዳር የሆናችሁ አሁን ቪዲዮ ምናምን ስትሰሩ ወይ ቤተሰባችሁ እንትን ሊል ይችላል፣ ባለቤታችሁ ወይም ሊቆጣ ይችላል። ስለዚህ የተወሰነ ብታማክሩት የተሻለ ነው ብዬ ነው የማስበው። ምክንያቱም በኋላ ጭቅጭቅ ውስጥ ከመግባታችን በፊት ቀድመን ጥንቃቄ ማድረግ አሪፍ ነው ብዬ ነው የማስበው ማለት ነው። ለምሳሌ ወይ ቪዲዮ ወታችሁ ሲሰሩ ወደ ሌላ ነገር አዙሮ እንትን ልትጣሉ ትችላላችሁ። ስለዚህ መጀመሪያ መጠየቅ አለባችሁ። ከዛ ውጪ ደግሞ ስሩ ቪዲዮ። ለምሳሌ ቪዲዮ ወታችሁ ልትሰሩ ካልፈለጋችሁ ደግሞ አሁን ምግብ ምሰሩም ልትኖሩ ትችላላችሁ። በተመቻችሁ ሰዓት ወይ በምግብ መስራት፣ በቃ ደስ ባላችሁ ነገር ወታችሁ ስሩ፣ አትፍሩ። ወላይ በትርፍ ሰዓታችን መስራት። ስደት የወጣ ነው፣ ያው ሰርተን ለማግኘት ነው የወጣ ነው። ይሄንን ደግሞ በደንብ እርግተን ብንሰራ ወደፊት ወደ ሀገራችን ራሱ ስንገባ ለኛ አሪፍ ነው ብዬ ነው ማስበው። ስሩ፣ አትፍሩ፣ ወታችሁ ስሩ። ባለቤታችሁን ደግሞ እንትን ንገሩት ከመጀመሪያ ከምትወጡ በፊት። በኋላ ጭቅጭቅ ውስጥ እንዳትገቡ ተማክራችሁ፣ ባለትዳር ሆናችሁ ማለት ነው፣ ተማክራችሁ ብሰሩ አሪፍ ነው ብዬ ነው ማስበው። ምክንያቱም በኋላ ጥላቻ ውስጥ ከምትገቡ ስለዚህ እንትን ብላችሁ ብሰሩ አሪፍ ነው ብዬ ነው ማስበው። እና አትፍሩ፣ ወላሂ አትፍሩ፣ ወታችሁ ስሩ። እንደዚህ ስልኩን አስቀምጣችሁ ማለት ነው እንደ ጓደኛ ማውራት፣ ደስ ያላችሁን ነገር ማለት ነው። ይሄ ነገር ይጠቅመኛል፣ ይሄ ነገር እንደዚህ ብሰራው አሪፍ ነው ብላችሁ ያሰባችሁት መስራት ስሩ ይላችኋለሁ ውዶቼ፣ የመዳም ቅመሞች። እና እኔም የመዳም ቅመም ነኝና እንትን አርጉኝ፣ ላይክ፣ ሼር፣ ኮሜንት እንትን ጻፉልኝ ይላችኋለሁኝ። እና አበረታቱኝ፣ ወዳችኋለሁ። እሺ፣ እና አበረታቱኝ። እኔም አዲስ ጀማሪ ነኝ። እኔም መጀመሪያ ስጀምር ማለት ነው በጣም ፈርቼ ነበረ። እንዴት ነው ቪዲዮ የምሰራው? እንዴት አድርጌ ነው እንትን ማረገው ብዬ በጣም የፈራው ነበር የሰራሁት። ያው ለካ ስትሰሩት በጣም እንትን ይላል። ድፍርና ታመጣላችሁ ማለት ትደፍራላችሁ። በጣም ድፍርና ታገኛላችሁ፣ ትደፍራላችሁ። አትፈሩም። የመጀመሪያ ጊዜ ነው የሚያስፈራው። ከዛ ውጪ አያስፈራም እላችኋለሁኝ እኔ ውዶቼ። እና ወዳችኋለሁ። ቪዲዮን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ እያረጋችሁ አበረታቱኝ እላችኋለሁ ውዶቼ። እሺ፣ እና ወዳችኋለሁ፣ በጣም ውድ ያረጋችኋለሁ። እና አበረታቱኝ እላችኋለሁ። አዲስ ጀማሪዎች ደግሞ አትፍሩ፣ እንደኔ ማለት እንደዚህ ወታችሁ አውሩ፣ አትፍሩ። ከሀገራችን የወጣ ነው ሰርተን ለማግኘት ነው የወጣ ነው። ይህንንም ደግሞ በደንብ ከሰራን ያው ይጠቅመናል ብዬ ነው ማስበው። ስለዚህ ስሩ፣ ውጡ፣ አትፍሩ ነው የሚለው። ቪዲዮ ሲሰሩ አትፍሩ እላችኋለሁ። እና ላይክ፣ ሼር፣ ሰብስክራይብ እያረጋችሁ አበረታቱኝ እላችኋለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።